ኤአይ ምን ያህል ደረጃ ላይ እንደደረሰ አሳያችኋለሁ። ብዙዎቻችሁ ሶሻል ሚዲያ ላይ ወጣችሁ የራሳችሁን ኮንተንት ክሬት ማድረግ ትፈልጋላችሁ። ነገር ግን እንደዚህ ወጣችሁ ድምጻችሁን ማሰማት አትፈልጉም። ለአንዴና ለመጨረሻ ይህንን ችግር የሚቀርፍላችሁ አንድ ኤአይ ቱል በዚህ ቪዲዮ አሳያችኋለሁ ማለት ነው። ይህንን ኤአይ ቱል ተጠቅሜ እንግዲህ እንዴት አድርጌ ቮይሶችን እንደሰራሁኝ አሁን ላሰማችሁ። ህይወት ውስጥ ስኬታማ ሰው ለመሆን ትልቁ ሚስጥር እድል አይደለም፣ የዕለት ተዕለት ልምድህ ነው። በየቀኑ ትንሽ ራስህን ካሻሻልክ አንድ ቀን ህይወትህ ሙሉ በሙሉ ይቀየራል። እንደሰማችሁት እንግዲህ ከእውነተኛ ከሰዎች እንኳን ለተለዩት የማትችሉትን ቮይስ ጀነሬት ያደርግላችኋል። ይህ ማለት እንግዲህ ለምትፈልጉት አይነት ይዘቶችን መጠቀም ትችላላችሁ። ማለትም ለዩቲዩብ አውቶሜሽን፣ ለቲክቶክ አውቶሜሽን፣ ለፈለጋችሁ ለተለያዩ ቪዲዮዎች ይህንን ተጠቅማችሁ እንግዲህ ኮንተንታችሁን ክሬት በማድረግ እንደዚህ ገንዘቦችን ማግኘት ትችላላችሁ ማለት ነው። አሁን በፕራክቲስ ከመጀመሪያው ስቴፕ ባይ ስቴፕ አሳያችኋለሁ። ይህንን ጀነሬት ማድረግ የምትችሉት እንግዲህ እንግሊዘኛ ቋንቋ ሊሆን ይችላል፣ አማርኛ ሊሆን ይችላል፣ ኦሮምኛ ሊሆን ይችላል፣ ትግርኛ ሊሆን ይችላል። የምትፈልጉትን ቋንቋ እዚህ ጋር አስገብታችሁ ጀነሬት ማድረግ ብቻ ነው ከእናንተ የሚጠበቀው። አሁን ስቴፕ ባይ ስቴፕ ከመጀመሪያው እስከ መጨረሻው እንዴት መስራት እንደምትችሉ አሳያችኋለሁ ማለት ነው። እንደዚህ አይነት የቴክ መረጃ እንዲሁም ደግሞ የኦንላይን ስራዎችን ማግኘት ከፈለጋችሁ ይህንን ቻናል ሰብስክራይብ ማድረጋችሁ እንዳረሱ ማለት ነው። እንዲሁም ደግሞ ቪዲዮ ላይክ በማድረግ ጀምሩትኝ። አሁን ወደ ፕሮሰሱ እንሄዳለን። ሌትስ ጌት ስታርትድ። በመጀመሪያ እንግዲህ ክሮም ላይ ከገባችሁ በኋላ እንግዲህ ኤአይ ስቱዲዮ ብላችሁ ሰርች ታደርጋላችሁ። ከዛ ከሚመጣላችሁ የመጀመሪያውን እንግዲህ እዚህ ጋር አንዱን ከነካችሁት በኋላ ወደዚህ ሆም ፔጅ ነው የሚያመጣችሁ። ስለዚህ እዚህ ጋር ኤጀንትስ እና ሞድ የምትላለች፣ ስለዚህ ሞድስ የምትለውና እንግዲህ ክሊክ ታደርጋላችሁ። ከዛ እዚህ ጋር እንግዲህ እንደምትመለከቱኝ ስፒች ኤንድ ሙዚክ የሚል አለ። እሱን አንድ ጊዜ ክሊክ ታደርጉታላችሁ። ከዛ እዚህ ጋር ጀመናይ 3.1 ፍላሽ ቲቲኤስ የሚል አለ። ይሄኛው ኒው የሚለውን ይሄኛው አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው። እዚህ ጋር እንግዲህ እናንተ የምትፈልጉትን እዚህ ጋር ሳውንድ ትመርጣላችሁ ማለት ነው። እንደዚህ ክሊክ እያደረጋችሁ መስማት ትችላላችሁ። እኔ ይሄኛውን ልምረጥለት። ይሄኛውን ከመረጥኩለት በኋላ ይችኛዋን እናንተ እንደዚህ ከመጣባችሁ ኤክስ ማለት ትችላላችሁ ማለት ነው። እንደዚህ እያደረጋችሁ አሁን ማድረግ የሚጠበቅባችሁ እንግዲህ እናንተ ቴክስታችሁን ማስገባት ነው። ይሄኛውን እንግዲህ ድራግ የሆነው እንደዚህ አድርጋችሁ ቴክስቱን ማጥፋት ትችላላችሁ ማለት ነው። መጀመሪያ እንደዚህ ካጠፋችሁት በኋላ እኔ ኦልሬዲ ኮፒ ያደረኩ ስላለኝ ይሄኛውን ኮፒ ያደርግለታለሁ ወይም ደግሞ ቻትጂፒቲ ላይ ሄጄ እንዴት ኮፒ እንዳደረኩ ላሳያችሁ። በመጀመሪያ ይሄኛውን በመጀመሪያ ታጠፉታላችሁ እናንተ ያላችሁ ማለት ነው። ጀመናይ ላይ የጻፍኩት ስላለኝ ጀመናይ ላይ ልግባ። በኦሮምኛ በትግርኛም ስለጻፍኩትኝ ስለሰጠኝ እዚህ ጋር ኮፒ ያደርግና ወደ ጉግል ኤአይ ስቱዲዮ ገባለሁኝ ማለት ነው። ከገባው በኋላ ይችኛዋን ኮፒ ፔስት ማድረግ ነው። ከዛ በኋላ እንግዲህ እዚህ ጋር ረን የሚል አለ። እሱን አንድ ጊዜ ክሊክ ታደርጉታላችሁ። ከዛ እዚህ ጋር ስቶፕ የሚለው እየዞር ነው እስከሚጨርስ ድረስ ይህንን እንደዚህ ማድረግ ትችላላችሁ። ይሄኛው እስካሁን እኔ ቼክ ባደረኩት አይነት እስከ 2 ደቂቃ አካባቢ እኔን ጀነሬት አድርጎልኛል ቮይስ ኦቨር ማለት ነው በአማርኛ። እዚህ ጋር እንደምትሰሙትኝ ተስፋ አትቁረጥ፣ ታላቅ ነገር ጊዜና ትዕግስት ይጠይቃልና እንደሰማችሁት እንግዲህ ይሄኛው በሴት ካረጋችሁት ነው። ስለዚህ እዚህ ጋር ድምጹን እናንተ እንትን ማድረግ ትችላላችሁ። እዛ ላይ ድምጹን እየሰማችሁ በወንድ ከፈለጋችሁ በወንድ፣ በሴት ከፈለጋችሁ ደግሞ በሴት እያደረጋችሁ ማድረግ ትችላላችሁ። ይሄን ይመስል ሰጥቶኛል። ስለዚህ እስኪ ደግሞ አሁን በትግርኛ እና በኦሮምኛ ያለውን ደግሞ እስኪ ምን እንደሚመስል አብረን እናያለን ማለት ነው። እዚህ ጋር እንደምትመለከቱኝ ማለት ነው። እዚህ ጋር ወደ ኦሮምኛ ሊሄድላችሁና እዚህ ጋር ይሄንን ኮፒ አድርጌ ወደ ጉግል ኤአይ ስቱዲዮ መለስና ይሄኛውን ፔስት አድርጌ ረን እለዋለሁኝ ማለት ነው። ያን ያህል አይፈጅም። እኔ ቼክ እንዳደረኩትኝ ይሄንን ኦልሞስት ወደ 2 ደቂቃ አካባቢ ድረስ እኔ ጀነሬት አድርጌበታለሁ። እንደሰማችሁ ቦሩኪ ሀርከ ኬሳ ጅራ ሁምኒ ኬሳ ኬቲ አርገሙ ሁዳ ሲቲ ዱፌ ከምዩ ጫላ አብዲን ኩተቲን ዋን ጉዳን የሮፊ ኦብሰ ጋፈታ እንደሰማችሁት ነው እንግዲህ በኦሮምኛም በዚህ እንትቦልናል። ስለዚህ አሁን ደግሞ በትግርኛ ደግሞ ምን እንደሚመስል አብረን እናያለን ማለት ነው። ሁሉንም እናንተ ለማሳየት ያክል በጣም የሚገርም መሆኑን ለማሳየት ያክል ነው እንጂ ሁሉንም ቋንቋ ይቀበላል። ስለዚህ ገብታችሁ ሞክሩት። በጣም ጸዴ የሆነ ኤአይ ነው ማለት ነው። እስካሁን ከተሰሩት የኤአይ ቮይስ ኦቨር ሞዴሎች አማርኛን የሚያካቱ ሞዴሎች በጣም ሃዩና በጣም ከፍተኛ ጥራት ያለው ትክክለኛ የሰዎችን እንትን እንኳን ሊመስል በሚችል መንገድ በጣም አሪፍ የሆነ እንትን ነው ማለት ነው። ትማሊ ክትቀይሩ አይተኸለን ጽባህ ግና ኣብ ኢድካ እዩ ዘሎ ኣብ ውሽጥኻ ዘሎ ዓቕሚ ካብ ዝኾነ ይኹን ዘጋጠመካ ፈተና ንላዕሊ እዩ። ተስፋ ይትቁርጥ። ዓበይቲ ነገራት ጊዜን ትዕግስትን ይሃቱ እዮም።
እንደሰማችሁት ነው እንግዲህ እንደነዚህ አይነቶቹ ቮይሶችንም ጀነሬት ማድረግ ይችላል ማለት ነው። ስለዚህ አሁን እናንተ ማድረግ የሚጠበቅባችሁ እዚች ጋር የሶስት ዶቷን እዚህ ጋር ክሊክ በማድረግ እዚህ ጋር እንግዲህ እናንተ ቮይስ ኦቨሮችን መምረጥ ይኖርባችኋል። ምክንያቱም እዚህ ጋር የምትመለከቱትን ማለትም ስላችሁ ቮይስ ኦቨሩን እዚህ ጋር እየሰማችሁ ነው እናንተ መምረጥ ያለባችሁ። ቮይስ ኦቨሩ በጣም ብዙ ነገሮችን እዚህ ጋር ማየት ትችላላችሁ። ይሄኛው ኦቨሮል በጣም ጸዴ የሆነ ኤአይ ነው፣ እኔ ተመችቶኛል። ስለዚህ ገብታችሁ ሞክሩት። በተለይ ዩቲዩብ አውቶሜሽን፣ ቲክቶክ አውቶሜሽን ለመስራት አስባችሁ ግን ቮይስ ኦቨር የምትሰሩበት ወይም ደግሞ ድምጻችሁን ማሰማት ምናምን የማትፈልጉ ሰዎች ይህንን ኤአይ ተጠቀሙትኝ። ዩቲዩብ አውቶሜሽን ለመስራት እንኳ ያን ያህል ድምጽ እናንተ መጠቀም አይጠበቅባችሁም። ማለትም እንግሊዘኛ ባትችሉም ያው ስክሪፕት እየጻፋችሁ በዚህ ማሰራት ትችላላችሁ ማለት ነው። በጣም ጸዴ የሆነ ኤአይ ቱል ነው። ስለዚህ እንደዚህ አይነት የኤአይ ቱሎችን ማግኘት ከፈለጋችሁ በተደጋጋሚ ይህንን ቻናል ሰብስክራይብ ማድረጋችሁ እንዳረሱ ማለት ነው። እንግዲህ ድምጽ አይጥመም የሚል ነገር ዛሬ አብቅቶለታል ማለት ነው። ይህ ቪዲዮ ዩዝፉል ሆኖ አግኝታችሁት ከሆነ ይህንን ቪዲዮ ላይክ፣ ኮሜንት፣ ሰብስክራይብ ማድረግ ትችላላችሁ ማለት ነው። ኮሜንት ላይ ፓርቱ እያላችሁ ካስቀመጣችሁልኝ በኤአይ ቮይስ ተጠቅማችሁ ብቻ ፌስለስ ዩቲዩብ ቻናል እንዴት ማሳደግ እንደምትችሉ ከዜሮ እንዴት መጀመር እንደምትችሉ ፉል ቪዲዮ ቱቶሪያል የምሰራላችሁ ይሆናል ማለት ነው። see you in the next video. Peace.